አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬም እንደተለመደው በአጭር ቪዲዮ መጥቼላችኋለሁ። ባለፈው በአጭር ቪዲዮ 14 ዓመት 15 ዓመት የተቀመጡ ሰው ሀገር ላይ መልሰው ኢትዮጵያ ሲሄዱ ምን እንደሚሆኑና ምን እንደሚደረጉ ምን እንደሚያጋጥማቸው ነበር የጀመርኩት። እንግዲህ የሚያጋጥማችሁ ነገር ገንዘብ አካውንት የላችሁም። እኔ የደረሰብኝ ሁኔታ ነው። ገንዘባችሁን ትልኩና ባዶ እጃችሁን ትቀራላችሁ። በዛ ላይ ትዳር ይያዛል ሰው ሀገር ላይ ሆኖ። እኔ በምመክራችሁ ነገር እኔ ባለፍኩት ህይወቴ ላይ ሰው ሀገር ሆናችሁ ትዳር ባትይዙ ደስ ይለኛል። ልትሰሩ እስከሄዳችሁ ድረስ ሰርታችሁ ብትመለሱ እኔ ለእናንተ የምመክራችሁ እኔ የወደኩበትን ምክንያት ነው። እንግዲህ የዛሬዋ የበፊቷ 1997 በ12 አመቴ ነው ከሰው ሀገር ወደ ስደት የሄድኩት። ኢትዮጵያን ለቅቄ ወደ ሳውዲ አረቢያ ያመራሁት። እንግዲህ ሳውዲ አረቢያ ለ10 አመታት ሰርቻለሁ። ያለምንም አካውንት ሰውን በማመን በመላክ እንዲሁም ደግሞ ላገባሁት ባሌም ብር መላክ አገሩ ቦታው ላይ ቤት መግዛት ሆነ መሬት መግዛት። ከዛም በኋላ በባልም በቤተሰብም የተላከው ብር አለአግባብ ሲጠፋባችሁ ምን መሆን እንዳለባችሁ እንግዲህ መቼስ አካውንት ሳይኖራችሁ አካውንት ሳታወጡ በራሳችሁ ገንዘብ ሳይኖራችሁ በራስ ያለ ገንዘብ ነው እንጂ የሚያስተማምነው ሰው ላይ ያለ ገንዘብ አምናችሁ አለ ይገኛል ብላችሁ ባታስቡ በጣም ደስ ይለኛል። እንዳታስቡት ብራችሁን በተቻለ ሰውን አምናችሁ በሰው ላይ ብራችሁን ከማስቀመጥ ዛሬ ጊዜ ገንዘብ ወላሂ እውነቴን ነው ኢትዮጵያ ላይ ቢኖረውም አይሰጥም። እንደገና ደግሞ ኢትዮጵያ ላይም እዚህ እየለፋን የምንልከውን ብር እዛ ወስድ ሰጠናቸው ስጡን ማለት በጣም የሚከብድ ነው መልሱልኝ ማለት። እና ምንድነው የምላችሁ እንዳትጨናነቁ እንዳትጠባበቡ። ያ ነገር ሲመጣ ሳትናደዱም ሳትባሸቁም እንግዲህ የመጣውን ነገር መሸከም ግዴታችሁ ነው። መከራም ሆነ ሀዘን እንግዲህ የመጣውን ነገር መቼስ ላንችል አይሰጠንም። እና ገንዘባችሁን በእጃችሁ ያዙ አካውንት በራሳችሁ ለማውጣት ሞክሩ። እንደገና ደግሞ 15 አመት 16 አመት ዝም ብለሽ ከመቀጠል ከዚህም በላይ ደግሞ ለመስራት እቅድ ካለሽ ኢቃማሽን አውጠሽ እንዲሁም ደግሞ ባለሽባቸው ቦታ ላይ ቪዛ ሆነሽ አሁን በተለይ ሳውዲ ላይ ዝም ብለው የሚኖሩ ሰዎች አሉ። አብዛኛውን ጊዜ ያለ ኢቃማ ነው የምንሰራው የነበረው። እና ህይወታችሁን የምትለውጡት አካውንት ማውጣት አለባችሁ ግድ ነው። አመትም ቢሆን ወላሂ እውነቴን ነው 15 አመት 16 አመት የላካችሁትን ገንዘብ ዘመድን ቤት ግዙልኝ ብላችሁ አስቀምጣችሁ 100 በመቶ በቃ 100 በመቶ ማለት ይቻላል። ለወንድምም ተልኮ እናታችሁም ደህና ሰው ብትሆንም ብትይዝላችሁም ትልቅ ወንድም ትልቅ እህት ካላችሁ ያንን ብር ከእናታችሁ አናፍጠውም ቢሆን እንዳይሆን አድርገው ይቀበሏቸዋል። ለእናቴ ብለሽ የምትልኪውን ገንዘብ ልጆቿን ታቸንፋለች ወይ እናትሽ? ልጆቿን የማታቸንፍ ከሆነች ገንዘቡ በእሷ እጅ እንደማይገባ ይሄንን 100 በመቶ እርግጠኛ ሆነሽ መግባት አለብሽ። በእናትሽ እጅ አይገባም ያ ገንዘብ እኔ ስላየሁት ነው። አንደኛ ደግሞ የወንድምሽን ለእናቴ የሆነ ነገር ይሁነኝ ብለሽ ብትልኪለት ያንን ነገር ለእናቴ ብለሽ እንዳላክሽው ሁሉ ይነግርሻል አዙሮ ማለት ነው። እንግዲህ ተበዳይ አንቺ ሆነሽ ተበዳይ ነኝ ብለውም ያወራሉ። ለምን የነሱን እንትን ለመደበቅ ሲሉ የነሱን ነውር ለመደበቅ እና አንቺን የሰሩብሽን ግፍ እንዳይታወቅባቸው ቤተሰቦችሽ ማለት ነው። እንደዚህ ያደርጋሉ እና ያንን ሁሉ ነገር መሸከም አለብሽ። ውሸት ሁሉም ነገር እንዳሰብሽው አይደለም። በህልማችን አሁን ቤተሰብ ጋር ልንገናኝ ስንል ያለ ደስታ ደስ ይልሻል በህልምሽ እህቴን አግኝቻት ያቺ የወደድሻት እህትሽ አይ ዶንት ኖ ትቀየራለች። እኔ ታላቅ እህቴ ምን አለችኝ መሰላችሁ? እንግዲህ ቀንጨብ ቀንጨብ አድርጌ ነው እንጂ የምነግራችሁ የህይወት ታሪኬን ስነግራችሁ በጣም ትልቅ የህይወት ታሪክ አለኝ። እንግዲህ የህይወት ታሪኬን ዛሬ አልነግራችሁም በሌላ ቀን ዘርዘር አድርጌ ቪዲዮዬንም ማዳመጣችሁ ይሆናል። እናንተም እንደምታዳምጡኝ እርግጠኛ ነኝ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ ላይክ እንዲሁም የደውል ምልክቷን እየተጫናችሁ እንደምታበረታቱኝ አውቃለሁ የመዳም ቅመሞች። እንግዲህ እንደማንም ብላችሁ 14 አመት ሰርታችሁ በሰው እጅ ከሆነ የተላከው ያ ሁሉ ገንዘብ እንደማንም ብላችሁ 2 አመት 3 አመት እጨምራለሁ የሚል እቅድ ያላችሁ ሰዎች 7 አመትም ሰራችሁ 8 አመት ተመልሳችሁ ሄዳችሁ እንደማንም ብላችሁ ኢቃማ አውጥታችሁ ወይንም ባላችሁበት ቦታ ላይ በኮንትራት ስሙ ኢትዮጵያ ሄዳችሁ
ቡካችሁን አውጣችሁ መታችሁ እንዲሁም ደግሞ ከተቻለ ደግሞ ባላችሁበት ቦታ ላይ ሆናችሁ ኢቃማ የሚያወጣ ሰው ሲሄድ አካውንታችሁን አውጦ እንዲያመጣላችሁ የሚቻል ከሆነ እኔ ግን አላውቅም ይሄንን ኦፍኮርስ ያኔ 100% አይደለሁም አልተማመንኩበትም እንደዚህ መደረጉን ግን እንደማንም ብላችሁ ሂዳችሁ 14 ዓመት የሰራችሁት እንኳን ገንዘብ ማለት ነው ወላሂ አካውንት ከፍቼ አመት ብሰራ ይሻለኛል የምትሉበት ቀን ይመጣባችኋል ከሰው እናንተ የሰራችሁትን ገንዘብ ከሰው እየለመናችሁ መቀበል ማለት በጣም ከባድ ነው ኮርስ በጣም ይከብዳል እና በጣም የሚያስጠላ ህይወትን አሳልፌያለሁ ዛሬ አልሐምዱሊላህ በ1997 ሳውዲ አረቢያ አምርቻለሁ ዛሬ ግን የምገኘው ዱባይ ነው ዱባይ የመጣሁት አልሐምዱሊላህ ለከል ሐምዱ ሽኩር ሳውዲ አረቢያ 10 አመት ከተቀመጥኩ በኋላ አላህ ሁለት ልጆችን ወፈቀኝ እንግዲህ ምንም አይነት ሰርቶ የማስተዳደርም አቅም የለኝም ግን ያው አይሆንልኝም አልችልም የምል ሰው ነበርኩ ግን የጀመርኩትን ስራ ባለማቋረጥ እየሰራሁኝ እንዲሁም ደግሞ ሌላዎችን ስራዎችንም እየተጋፈጥኩኝ እችላለሁ እንጂ አልችልም የሚልን ነገር ወደዛ ጥዬ ድህነትን ለማቸነፍ አሁንም ዛሬ ዱባይ ላይ ይገኛለሁ እላችኋለሁ ዱባይ ከመጣው አመቴ ነው ዛሬ ግን በጣም ደስ የሚል ህይወት ነው የምኖረው አካውንት አውጥቼ ለራሴ አካውንት ዘግቼ በዝግ አካውንት ነው የምከተው የሚያስፈልገኝን ገንዘብ ደግሞ ለልጆቼ የሚያስፈልጋቸውና ለእናቴ የሚያስፈልጋትን ደግሞ በሱ አካውንት እየላኩኝ እንግዲህ ለራሴ ትንሽም ሆነች ትልቅ እየቆጠብኩኝ አለው ብሄድ እንደፊቱ አለምንም ብዬ እርግጠኛ ሆኛለሁኝ እንዲሁም ደግሞ ኢንሻአላህ ሰብስክራይብ እያደረጋችሁ እያበረታታችሁኝ ልጆቼን የማሳድግበትን መፍትሄ እና የምትረዱኝ ሰብስክራይብ እንዲሁም የደውል ምልክቷን እየተጫናችሁ አካውንቴን አሳድጉልኝ እላችኋለሁ እና ቤተሰብ እንደዛ አድርጉ አካውንት በገዛ እጃችሁ ብታደርጉ ይሻላችኋል ብዬ ነው የማስበው ከዘመድ ላይ ያለ ገንዘብ ይገኛል ብላችሁ 100% ተማምናችሁ እንዳትሄዱ ይታጣል ወይንም ይገኛል ብላችሁ ነው መሄድ ያለባችሁ በዛ ላይ እንደገና ደግሞ ጥፋተኛ ቢሆኑም ጥፋተኛ እንደሆንሽ ነው ስምሽን የሚያጠፉልሽ ብዙ ነገር አለው እንደገና ደግሞ ይወዱኛል ያልሻቸው እህት ወንድሞችሽ ሁሉ ይከዱሻል ታስጠያቸዋለሽ በዓል እንኳን ስትጠሪ እኔ በገዛ እጄ የደረሰብኝ በዓል ስንጠራ ወንድሜ የሚጠራት እናቴን ብቻ ነበረ እኔን አይጠራኝም ላረፋ እንግዲህ በዓል ማንም ባሪያ የሚበላው ስጋ ነው እኔ ግን አልጠራም ነበረ እንግዲህ የገዛ ገንዘቤ ጠላት ሲያደርገኝ እና እናቴ ከነሱ ደብቃ የገዛችልኝ ቤት አለ እንግዲህ ያንን ቤት በስሜ ለማዟዟር ሆነ በጣም አዳግቶኛል 10 አመት ሰርቻለሁ ስራችሁ ምንም አይነት 5 ሳንቲም የለኝም የ10 አመት 5 ሳንቲም የለኝም ዛሬስ ልብሴ ሁሉ አልቋል የ10 አመቱ ማለት ነው እና ወደ 8 አመት አካባቢ ኢትዮጵያ ተቀምጫለሁ ከ8 አመት በኋላ ሁለት ልጆችን ካፈራው በኋላ ወደ ዱባይ ጉዞዬን አመራው በጣም ችግር ሁኔታ ላይ ሁኜ የምበላው እስከማጣ ድረስ ተቸግሬ ማለት ነው ግን አልহামዱሊላህ ለከል ሐምዱ ወሽኩር ትንሽ ባጣ ቆይ ትንሽ ወንድሜ ይረዳኛል እኔም በ12 አመት የተሰደድኩት ዶክተር የሆነ ወንድም አለኝ አሁን ላይ እና እሱን አስተምራለሁ በሚል ሁኔታ ነው የወጣሁት ግን ለታላቅ ወንድሜ የላኩለት ገንዘብ እየሰራበት ወንድሜን እንደሚያስተምረው ነግሮኛል ግን ስመጣ ምንም አይነት ነገር እንደሌለኝና አይነት ገንዘቤን እንደምሰጥ ነው የነገረኝ ሚስቱ የላከችለትን 20 ሺህ ብር ቤት ሰርቶ ማሻአላህ ተባረካላህ በሁለት እና በሶስት አመቱ 1 ሚሊዮን ተሽጦ 5 ሚሊዮን 1 ሚሊዮን ተሽጦ 500,000 ተካፍለውታል የኔ ብር ግን ያ ብር 20 ብር አይደለም 30 ሺህ ብር 40 ሺህ ብር ባዶ ሜዳ የለም እንግዲህ በ1997 የምንሰራውን ደሞዝ ታውቁታላችሁ 1000 ምናምን ነገር አንበላም 700 600 800 ነበር ደሞዙ የዛን ሰዓት የፈለግሽውን ስራ ብትሰሪም እንደውም በአዲስ ጉልበት በጣም ለፍቼ ሰርቼላችኋለሁ እንግዲህ መጨረሻ ይሄን ይመስላል አልহামዱሊላህ ለደረሰብኝ ፈተናዎች ግን በጣም ጭንቀት ላይ ተወጣጥሬ ነበረ በሰዓቱ ዘመድ ያገልሻል ዘመድ ያረቅሻል ገንዘብ ከሌለሽ ገንዘብ ካለሽ ደግሞ በገንዘብሽ ነው የሚወዱሽ ገንዘብሽን ቆጥበሽ ያዥ ይወዱኛል እያልሽ እንዲወዱሽ
የሆነ ነገር አታድርጊ። እንዲሁም ደግሞ የገዛሻቸውን ልብሶችም ቶሎ ብለሽ ወይንም እመለሳለሁ ወይንም እሄዳለሁ ብለሽ ቶሎ ብለሽ ለዘመድ ማከፋፈል አይዶን ነው አልመክርሽም። አትስጭ ለዘመድ። በሚቸግርሽ ሰዓት ልጅ ይፈጠራል አይታወቅም። ጋብቻ ይፈጠምና ልጅ ይወለዳል። ልጅ በሚወለድ ሰዓት በሚቸግርሽ ሰዓት ያ ልብስ ይሸጣል። እውነቴን ነው ለችግር ይሆናል። እንዲሁም ደግሞ ልብስ ከምጋፍፉ እኔ ማለት ነው ሰው ሀገር ላይ የምትኖሩ ሰዎች ልብስ ከምጋፍፉ ወላሂ እውነቴን ነው በቀላል ዋጋ እየገዛን ጊዜውን እንሸኘዋለን ኢትዮጵያ ውስጥ። እንዲሁም ደግሞ ብርድ ልብስ ምናምንም ኢትዮጵያ ዛሬ ሞልተዋል። ያን ሁሉ ከምጋፍፉ እኔ ግዙ ምላችሁ። በእርግጥ ብርድ ልብስም ገንዘብ ነው አውቃለሁ፣ ግን ወርቅ ምናምን ግዙ። ልብስ አታብዙ። ልብስ ደግሞ የሚሆን የማይሆን ልብስ አትግዙ። የሚሆን የማይሆን ልብስ ገዝታችሁ ወላሂ ኢትዮጵያ የት ሄዳችሁ ነው የምትለብሱት? የትም ቦታ አይለበስም። ልብስ አታብዙ። ወርቅ ግዙ። ወርቅ ስትገዙ እኔ ያለችኝን ወርቅ አልሐምዱሊላ ወንዱ ልጄን እንደወለድኩኝ የመጀመሪያ ልጄን አልሐምዱሊላ በወርቆቼ ብዙ ተጠቅሜያለሁኝ። ነፍሰ ጡር እንደሆንኩም ወልጄ የምታረስበት ትንሽ ገንዘብም ይዣለሁኝ። ግን አልሐምዱሊላ እድሜ ለእናቴ። እናቴ እንደዚህ አይነት ሰው አይደለችም። እናቴ በጣም ደስ የምትልና ልዩ እናት አለችኝ። ብታጭም ብታገኝም ልጅ ቢኖርሽም ባይኖርሽም ካልተመቸት ትዳር ላይ እንድትኖሪ አልፈቅድልሽም የምትል እናት ናት በባዶ እጇ። እርዚቃም ናት እናቴ። እና እናቴ በመኖሯ ነው እስካሁን ድረስ ህይወት የቆየው እንጂ ወንድምና እህቶቼ እንዳመሰቃቀሉኝ ቢሆን ኑሮ የኔ ህይወት እስካሁን ድረስ አይገኝም ነበር። እድሜ ለእናቴ መቼስ ያንቺ ነው እያለ በተስፋ መጨረሻ ላይ የኔ ባይሆንም ቤቱ ያው በእሷ ስም እንደሆነ ቀረ ቤቱም። አሁን መጨረሻ ላይ ወንድሜ እንደሸጠው ነው የሰማሁትኝ። ቸግሮኝ ሴቷን ልጄን ነፍሰ ጡር ሁኜ እንደቸገረኝ በቃ ለእኔ ያልሆነ ገንዘብ ብዬ በቃ ከእናቴ እጅ ለማውጣት ፈልጌ በእናቴ ስም ስለሆነ ያው እናቴ ስለማትጠቀምበት ገንዘቡን ያው ወንድሜን በጣም ስለምፈራ ከዛም በኋላ ሽጥልኝ ብዬ ሁሉን ነገር ከተፈራረመለት በኋላ ቤቱን እኔ 100% እርግጠኛ ባልሆንም እንደሸጠው ሰምቻለሁኝ። ያው የሀገር ሰው አውርቶታል፣ እዛው እሱ ጋር የሚኖር ሰው ነግሮኛል። ቤቱም ተሽጧል። እንግዲህ ተስፋ የለም ብዬ እኔም ወደ ዱባይ አመራሁላችኋለሁ ቤተሰቦቼ። እንግዲህ ይሄንን ነገር እንደምትጠቀሙበት እርግጠኛ ነኝ። አሁን ደግሞ ያው መዳም ቤት ስለሆንኩ ስራ ስላለኝ የምሳ ሰዓትም እየደረሰ ስለሆነ ዙሁርም እየደረሰ ስለሆነ እንግዲህ በበለጠ ደግሞ ከዚህ በሚቀጥለው በሶስተኛው ፓርት እመጣላችኋለሁ። መልካም እድል፣ ተሳተፉበት። እንግዲህ ገንዘብ በእጃችሁ እንጂ በሰው እጅ አታርጉ ብዬ ነው የምመክራችሁ። መልካም እድል ቤተሰቦች።